ሰላም ፋሞች የአዴ ፊልም ተከታታዮች ዛሬ አጠር ያለች ፊልም ስለሆነች ቀጥታ ወደ ፊልሙ ገባለሁ። ሰብስክራይብ በማድረግ ፊልሙን ይጀምሩ። ፊልማችንም ሲጀምር አንድ የቀበጠች ተማሪ በደንብ ዝቅ ብላ ፓንቷ እስኪታይ ድረስ ጫማውን እያሰረች ነበር። ከዛ አንድ የጠገበ ሀብታም በመኪናው ሲያልፍ ጎርፍ ረጭቶባት ያልፋል። እሷም ደንግጣ ማመን እስኪያቅታት ድረስ ለጓደኛዋ የሆነችውን ታሳያታለች። ከዛ እሱም በስፖኪዮ ይመለከታትና ወደ ኋላ በመሄድ ወደ እሷ ይጠጋል። ሁለቱም ጓደኛሞች ተወዛግበው ቆሙ እያሉ የሀብታሙ ሰውዬ ከመኪናው ይወርዳል። ከዛ እነሱ ማክብሯቸው ስለመጣ አንተ ማን አባውነ ነው እኔ ላይ ጎርፍ ደፍተብኝ የምታልፈው ብላ እሱ ላይ መጨስ ጀምር። ከዛም ሀብታሙ ሰውዬ ከኪሱ ብር አውጥቶ ሲያሳያት ወዲያው እሷም አንደበቷ ዱዳ ይሆናል። በሱ ላይ መናደድ ታቆምና ለሱ ፈገግ ማለት ትጀምራለች። ከዛ እሱም ይህም ብርና ሌላም ብር ጨምሬ እሰጥሻለሁ ወደ መኪና ውስጥ ግቢ ይላታል። ከዛ ጓደኛዋም እሷን እያየች እውነት ልታረጊው ነው ትላታለች። እንዲህ አይነት አጋጣሚ ተገኝቶ እንደተው ፈልገሽ ነበር እንዴ ብላ ለጓደኛዋ ትመልስላታለች። ከዛም ሀብታሙ ሰውዬ የበለጠ ልቧ እንዲሸፍት ብዙ ገንዘብ አውጥቶ ሲያሳያት እሷን ፈገግ እያለች ወደ ጓደኛዋ አየሽ አይደል ሀብታም ለሆኖ በቃ ትላታለች። እሱም ብሩን ካሳያት በኋላ ሙሉ እንደተቆጣጠራት ይገባውና ሄዶ ከንፈሯን ይስማታል። ጓደኛዋ ማመን አቅቷት ደንግጣ ቆማለች። ከዛ እሱም እጇን ይዞ ወደ መኪና ለማስገባት ይሄዳል። እሷም በቃ ጓደኛዋን ደውይልኝ ብላ ቻው ብላት ወደ መኪናው ትገባለች። እሱም ወደ መኪና ይገባና ሁለቱም ጓደኛዋን ቻው እያላት የእሷ ጓደኛ ያየችው ማመን አቅቷት ብቻዋን እዛው ትቀራለች። እሱም እቅዱ ተሳክቶ ከእሷ ጋር ማታ ላይ ተጋድሞ ያድራሉ። ከዛም በሌላው ቀን ላይ የሀብታሙ ሰውዬ ከእሷ ጋር አንዴ ስለተኛ ቀጥሎ ደግሞ ጓደኛዋ ጋር አብሮ ለመተኛት በእሷ መንገድ አስጠርቷት ሆቴል ተገናኝተዋሉ። እሱም ጓደኛዋ እምቢ እንደምትለው ስለሚያውቅ በእሷ ብርጭቆ ላይ አደንዛዥ እጽ ይጨምርባታል። ከዛ ሁለቱንም ብርጭቆ ይዘው ሄዱና መድኃኒት ያለበትን ለጓደኛው ሰጥቶ አንዱን ደግሞ ለዛች ይሰጣታል። ሁለቱም ተቀብለውት ከጠጡ በኋላ ከዛ ጓደኛዋ ወደ ቤት ለመሄድ ስትል ልክ ገና እንደቆመችው ምድርና ሰማይ ዞሩባትና ተመልሳ ትቀመጣለች። ከዛ እሱም እንደወደቀች ሲያውቅ ተነስቶ እሷን ወደ መኝታ ቤት ክፍል ይዟት ለመሄድ ይሞክራል። ነገር ግን ያቺ ጓደኛዋ እንደዚህ አይነት ነገር እንዳደረገ አላወቀችም ነበር። አሁንም ብላ ከሱ ጋር ለመከራከር ስትሞክር እሱም የሰጠው ሁሉ ገንዘብ ከዚህ በላይ ይገባኛል ብሎ በሷ ላይ ሲጮባት እሺ በማለት ትስማማለች። ያቺን በፈዘዘችበት እሱም ብድግ አድርጎ ያነሳታል። ያቺ ጓደኛዋም አብራ እጇን ይዛ ታነሳታለች። እሱም መጣ በቃ ወዲያው ጨርሼ ብሏት እሷን እዛ አስቀምጦ ወደ መኝታ ቤት ይዟት ይገባል። ከዛ አስገብቷት ካደረጋት በኋላ አንድ ያልታሰበ ነገር ይፈጠራል። እሱም ደንግጦ ከላዩ ላይ ተነስቶ ልብሱን ሲለባብስ እንመለከታለን። ነገር ግን እሷ መድኃኒቱ ከአቅሟ በላይና የእሱም ድርጊት በጣም ስለበዛባት ራሷን ስታ ነበር። ከዛች ጓደኛም እየሮጠች መታ ምንድን ነው ስትለው እሱም እንጃ አላቅም ራሷን ስታለች አትንቀሳቀስም ሲላት ከዛ በኋላ እሷም እጇን የደም ስሯን ስትነካ ልጅቷም ህይወቷ አልፎ ነበር። ጓደኛዋም ሞታለች በማለት አፏን ይዛ ትቆማለች። እሱም በጣም ደንግጦ በመርበትበት እኔ እዚህ ጉዳይ ውስጥ እጄ የለበትም ምንም አውቀው ነገር የለም አንቺ ነሽ የገደልሻት ብሎ ልብሱን ለባብሶ ሩጦ ይወጣል። ያቺ ጓደኛዋም እዛ የምታደርገው ነገር ጠፍቷት ቁጭ ብላ ማልቀስ ትጀምራለች። እዛው እያለቀሰች ባለችበትም ፊልሙን በዚህ ያበቃል። ለገንዘብ ፍቅር ካላት የተነሳ ለራሷም ለጓደኛዋም ህይወት መጥፋትና እሷም ህይወቷን በእስር ቤት ለማሳለፍ በቃች የሚለንም ፊልም ዛሬ አስመልክቻችኋለሁ። ከዚህ ፊልም የተረዳችሁትን ኮመንት ላይ ጻፉ። በተለይ ሴቶች ከዚህ ፊልም በጣም ተማሩበት።